ወዳጄ ልብ ብለህ ይህንን ቪዲዮ ተመልከተው። አዎ የአድዋ ጀግኖችን ዛሬ ላይ ያከበርን ነው፣ እለቱን እየዘከርን ነው። ለኔ ግን ዛሬ ላይ ጀግና ማለት ይህ ወጣት ነው። አዎ ብዙዎቻችሁ እንደምታውቁት ቦረና ላይ ወገኖቻችን በረሃብ እያለቁ ነው። እስከነ ከብቶቻቸው ልንደርስላቸው ያስፈልጋል ወገኖቼ። ይህ ወጣት እየሰራ ያለው ስራ ሊበረታታ የሚገባው ነው። ሌሎችም ወጣቶች የዚህን ወንድማችንን ስራ እያያችሁ እባካችሁ ለተቸገሩ ድረሱ። ገንዘብ ያላችሁ፣ ሀብት ንብረት ያላችሁ፣ ከፎቅ ላይ ፎቅ ከመኪና ላይ መኪና ባለስልጣኖች፣ ሚሊዮነሮች አላችሁ እኮ ኢትዮጵያ ውስጥ። ነገር ግን ምን ነው እጃችሁ ታሰረ? ምን አለ እጃችሁን ብትዘረጉ ለተቸገሩ ብትደርሱ ምን አለበት? ሁላችንም ያቅማችንን እናደርግ ወገኖቼ። እቺ ዓለም ኃላፊ ናት። ትተናት እንሄዳለን። ሁሉንም ትተነው እንሄዳለን። የምንገነዝባት አንዲት ጨርቅ ናት። ሌላውን ሁሉ ትተነው እናልፋለን። ስለዚህ ለዚች ለምታልፍ ዓለም የማያልፈውን ከላይ የሚጠብቀንን ስራ እንስራ። መልካም እንሁን፣ ቅን እንሁን፣ አዛኝ ልብ ይኑረን። በተለይ ኢትዮጵያ ውስጥ ወገኖቼ በየትኛውም የሀገራችን ክፍል ሂዱ፣ ብዙ ነገር ታያላችሁ። ብዙም ለነፍሳችሁ ስንቅ የሚሆን ስራ ትሰራላችሁ። ስለዚህ ወንድሜ እኔ ላንተ ቃላት የለኝም። ምክንያቱም እኔም ለወገኔ ያንተ አይነት ልብ አለኝ። አዛኝ የሆነ ልብ፣ ከራስ በላይ ለሰው የሚያስብ ልብ። ስለዚህ ምን ልላችሁ ፈልጌ ነው ውድ ኢትዮጵያውያን፣ ኤርትራውያን እባካችሁ ሶሻል ሚዲያውን ለእንደዚህ አይነት መልካም ነገር ተጠቀሙበት። ጀግንነት ማለት ትናንት አባቶቻችን በሰሩት ስራ ዛሬ ፖለቲካ ውስጥ ብሽቅ ውስጥ ገብቶ የአማራው፣ የኦሮሞ፣ የትግሬ ነው ማለት አይደለም። ጀግንነት ማለት ትናንትና እነሱ የውጭ ጠላትን ያሸነፉ፣ ይህ ትውልድ ደግሞ ዛሬ የመጣብንን ችግር፣ ስደት፣ ረሃብ በአንድነት ሆነን እንድንወጣው መልእክቴን አስተላልፋለሁ። ሰላም ሁኑ።